ሰላም ቤተሰብ፣ ይህ የሊስትሮ መስሪያ ዕቃ ለአንድ የጎዳና ተዳዳሪ ለነበረ ልጅ የሰራሁት ነው። እኔ በሙያዬ አንድ ሰው ለመጥቀም ጥረት እያደረግኩኝ ነው። አንድ ጊዜ አንድ ፕሮፌሰር ዩኒቨርሲቲ ውስጥ ለማስተማር በሄደበት ተማሪዎቹን አንድ ጥያቄ ይጠይቃቸዋል። የመረጣችሁት የሙያ ዘርፍ ምንድን ነው ብሎ ይጠይቃቸውና ሁሉም ተማሪዎች የመረጡትን የሙያ ዘርፍ እየጠቀሱ የሙያ ዘርፉ እንደሚያበላ ይነግሩታል። በዚህ ጊዜ ፕሮፌሰሩ ማስተማሩን አቁሞ ከትምህርት ቤቱ ይወጣል። ተማሪዎቹም ተከትለውት ለምንድነው ማታስተምረን? ሙያችንንስ ጠይቀህ በሙያችን ለምን አልኮራህም? ለምን አዘንክብን? ብለው ጥያቄ ይጠይቁታል። በዚህ ጊዜ ፕሮፌሰሩ የምታጠኑትን ሙያ የምታጠኑት ልትበሉም ስለሆነ አላስተምራችሁም ብሎ መለሰላቸው ይባላል። ዛሬ አንድ ነገር ለማለት ነው። ባላችሁ ሙያ እግዚአብሔር በሰጣችሁ ጥበብ በተለያየ ባላችሁበት የሙያ ዘርፍ ሰዎችን ለማገዝ ምን ያህል እየሄዳችሁ ነው? ምን ያህል ርቀት እየተጓዛችሁ ነው? ሰዎችን ማገዝ መልካም ነው። ምክንያቱም አንዳንድ ጊዜ ትንሽ የምትመስል የምታደርጓት ነገር ሰዎችን ለአንዴና ለመጨረሻ ጊዜ እንዲቀየሩበትና እንዲለወጡበት ሊያደርግ ይችላል። የህይወታቸውን መሰረት ሊያስይዝ ይችላል። እኔ ዛሬ እቺን ትንሽዬ የሊስትሮ መስሪያ ሰርቼ የምሰጣቸው ልጆች ነገ ህይወታቸውን እስከ ወዲያኛው ሊለውጡበት ይችላሉ፣ አይታወቅም። ስለዚህ በየሙያችን ሰዎችን ለማገዝ እንጣር ለማለት ነው። ወዳችኋለሁ። ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ።